የወረደ አርሰናል የተመለከተነው ታችኛው ዲቪዥን ከሚገኝ ቡድን ጋር በዚህ ደረጃ የወረደ እንቅስቃሴ አርሰናል። ኧረ እባክህ ወንድሜ ቀሉንቶና ይሄ ቡድን 4 ዋንጫ ለማሳካት የማይሆን ግስጋሴ እየገሰገሰ ነው ያለው። ብጥስጥስጥስ እያደረገ ነው እየሄደ ያለው ፊት ለፊት የቆመውን ነገር በሙሉ ማለት ነው። ዛሬ አርቴታ የላብራቶሪ አይጥ ነው ያደረጋቸው ማንስፊልድ የሚባለውን ቲም ማለት ነው። የሆነ ሰዓት ላይ አንድ ንጥረ ነገርና የሆነ ንጥረ ነገር ሲቀላቅል ቡም ብሎ ፈንድቶ አንድ እኩል ሆነው ራሱ ነበር። የሌለ ላይን አፕ በቃ ሞከረባቸው። ቀለል አድርጎ 2-1 ካላፊዮሪና ትሮሳር ተጎድቷል። ምን ችግር አለ? ስኳድ እዚህ ድረስ አርሰናል ጋር ማክስ ዳውመን የሚገርም ተጫዋች። ለማንኛውም አርሰናል 8 ውስጥ ገብቷል። እቺ ማይንስፊልድ ታውን የምትባል ቡድንን ገቢ ማሰባሰቢያ ካጫወትናት በኋላ የተማርናቸው አንዳንድ ነገሮች ልንገራችሁ። ጥሩ ነገሮች፣ መጥፎ መጀመሪያ ስኬሊ ለምን እንዳልተጫወተ ልንገራችሁ። ጄሱስ ለምን ተስፋ እንዳስቆረጠ ልንገራችሁ። ገባችሁ አይደል? ከዛ በአጠቃላይ ደግሞ 2 ያበደ ጎል አገባን፣ ገቢ ማሰባሰቢያ ነው። ሳልመን የምትባለው ፈላ ደግሞ ችግር የለውም እድል ይሰጣታል። መጀመሪያ ስኬሊ ለምን እንዳልተጫወተ ከዊጋንና ከፖርትስማውት ሁለቱም ጨዋታ ጋር ቢጫ በማግኘቱ ዛሬ መጫወት የሚችልበትን አንድ እድል ፕሪሚየር ሊግ ላይ አርቴታ አይሰማውም። አንድ እድል አባከነው ማለት ሚድፊልድ ላይ ራሱ የማየት እድል ነበር። ጄሱስ ደግሞ ማለት ነው አያችሁታ ከነዚህ ቧንቧ ሰራተኞች ጋር ራሱ ምንም አይነት ለውጥ መፍጠር ማይችል ተጫዋች። ይሄኔ እኮ 3-0 እየመረናቸው አርቴታ ቀይሮ ቢገባ ኖሮ ፕራይም አር9 ይሆንልን ነበር። 3-0 ስንፈልገው የለም ገባር ስንፈልገው የለም። ሰመር ላይ ዋንጫ ታነሻለሽ ትስሚዋለሽ፣ ከዛ ላ ሀቢቢ ወደ ሳውዲ ትላካለሽ ማለት ነው፣ ወይ ወደ ብራዚል አይመለከተንም ወዴት እንደምትሄጂ። ሌላኛው ደግሞ ማለት ነው በ4 ግንባር እየተዋጋን ነው አይደለ? ኖርማል እኮ ነው። በቃ ዋና ማሸነፉ ነው። የሚሸነፍም አለ ከነዚህ አይነት ቡድን ጋር ገባ፣ ከውድድር የሚወጣ አለ። እኛ በ11ዱንም ተጫዋች ቀይረን የሆነ ነገር ዲፕ የሆነ ፎርም ማይቀንስ ከመሰለ ጨለለና ማለት ነው እንጂ ጎሎቹ እኮ ጽድት ያሉ፣ በረኛው ይችላል፣ ለቧንቧ ሰራተኛ ይችላል። ግን እንደዛም ቢሆን ጽድት ያሉ ጎሎች ነው ያገባ ነው። ስለዛ ቻምፒየንስ ሊግ 16 ውስጥ ፕሪሚየር ሊግ አንደኛ፣ ካራባው ካፕ ፋይናል፣ ኤፍኤ ካፕ ኳርተር ፋይናል 8 ውስጥ ይላል። ዊ አር ዘ ጋነርስ። አርስዬ ኤፍኤ ካፑንም በቃ አልመረማልሽ፣ በቃ ሁሉንም ዋንጫ ልበይ ነው ማለት ነው። ይህ ዓመት ያንቺ ነው፣ እኔ አይመለከተኝም። ሲቲ እና ሊቨርፑል ብቻ እንዳይበሉት በቃ። የዩናይትድ ደጋፊ ሆኖ አርሰናልን የሚደግፍ ሰው እኔ ብቻ ነኝ ታውቃለህ። ብሽሽቅና የሚባል ነገር አይመቸኝም። እኔ ቁፍጥን ብለህ ትጨርሳለህ። የፕሪሚየር ሊግ አንደኛ ቲም በዚህ ቲም ይጥላል። ለምንድን ነው ሁለት ራሱ አግብታችሁ ምን እንዳይሰማችሁ እንደሆነ ገብቶኛል። ያው ትንሽ ቲም ነው ምናምን ሜንታሊቲውን ጠበቃችሁለታል ምናምን አሪፍ ነው። በቃ ሁለት አግብታችሁበታል እንዳይሰማችሁ ነው ሞራላችሁ። ገብቶኛል። ለቆጠር አይመችም። ኧረ እባካችሁ ትንሽ ከበላችሁ በቂ ነው። የእውነት ነው የምላችሁ። እንዴ አካውንቱን ፎሎ አድርጉ። ለማንስፊልድ ቪዲዮ ልሰራ አላሰብኩም ነበር። ጎስት ነው በግሪን ብሲ የሚወድቅም አለ ብሎ ያስታወሰኝ። ለማንኛውም መድፈኞች ወደ ሁሉም ዋንጫ እየቀረብን ነው፣ እንችላለን። መድፈኞቹ አርሰናሎች የእንግሊዝ 3ኛ የሊግ እርከን ላይ የሚገኘው ማንስፊልድ ታውንን ከሜዳቸው ውጭ ተጉዘው 2-1 በሆነ ውጤት በመርታት በኤፍኤ ካፕ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል። እንግዲህ በዚህ ጨዋታ ላይ ማንስፊልድ ታውኖች በጣም ነበር ሲያስገርሙኝ የነበረው። በአንዳንድ እንቅስቃሴዎች መድፈኞቹ አርሰናሎች ላይ ለማጥቃት ሲያደርጓቸው የነበሩ እንቅስቃሴዎች ተሳክቶላቸውም ነበረ። እንግዲህ በዚህ ጨዋታ ላይ አስቀድመው ጎል ያስቆጠሩት አርሰናሎች ነበሩ። ማዱኬ በጣም አስደናቂ የሆነ ጎል ነበር 41ኛው ደቂቃ ላይ ያስቆጥሮ ቀዳይ ማድረግ የቻለው ማለት ነው። ፈርስት ሃፍ በዛ ውጤት ነበር የተጠናቀቀው። ታዲያ ከሁለተኛው አጋማሽ በኋላ እንግዲህ ማንስፊልድ ታውኖች በኢቫንስ አማካኝነት 50ኛው ደቂቃ ላይ ጎል አስቆጥረው ጨዋታውን አቻ ማድረግ ችሎ ነበረ። ከዛ በኋላም እንግዲህ መድፈኞቹ አርሰናሎች የተለያዩ ቅያሬዎችን ማድረግ ችሎ ነበረ። ተቀይሮ የገባው ኤብሪቼ ኢዜም እንግዲህ 66ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል አክሎ 2-1 መድፈኞቹ አርሰናሎች ማንስፊልድ ታውንን በ5ኛ ዙር የኤፍኤ ካፕ ጨዋታ በማሸነፍ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል ማለት ነው። በዚህ ጨዋታ ላይ እንደነ ማክስ ዳውማን የመሳሰሉ ወጣት ተጫዋቾች እድል ሰጥቷቸው ነበረ። በጨዋታው ላይም ጥሩ ተስፋ ሰጪ የሚባል እንቅስቃሴ ነበራቸው። ሚኬል አርቴታ ኦልሞስት አብዛኞቹን የቡድኑ ቋሚ ተጫዋቾችን በዚህ ጨዋታ ላይ በቋሚነት አልተጠቀመባቸው ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አረ ጋይስ ከዚህ ፎቅ ልዝለል ወይስ
ፕሮሰስ ሊጀምር እያየሁት እኮ አራቱንም ሊበላው እኮ ነው። እሺ 1 ቁጥር ጻፉ እዚህ ላይ ለምትሉ 2 ቁጥር ደግሞ ፕሮሰስ ጀምር በሉ ቢያንስ። አርሰናል አሸንፏል። ያው ያን ያህል መደሰት አያስፈልግም ማለት ነው። ዛሬ የማሞያ ጨዋታ ነበር ይጮት ነው፣ ግን ማንስፊልዶች ማለት ነው በጣም ያበደ ጨዋታ አተከብደውን ነበር እንዴ! የምር ማልክዳችሁ ማለት ነው። ፈርስት ሃፍ ላይ በጣም ብዙ ሙከራ ነበር እያደረጉ የነበሩት ማለት ነው። የሚመተውንም አይመተውንም እየመቱም ቢሆን ብቻ ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር የተጫወቱት ማለት ነው። ማን ሞስኬራ ግን እንዴት ነው የታለፍከው? አይ ነው ይሄ ልጅ ማለት ነው ሳልሞን የተባለ ሰውዬ ምንም ነገር አይችልም። ገና ህፃን ነው። ተሳሳተ ግን እንዴት አጥፎ የሊጓን ተጫዋች አጥፎ በዛ በኩል እስኪመታ። አረ ሞስኬራ አረ ተው እንዴ! ምን ሆነ ነው? ማዱኬ ምን አይነት ጌም ነው ዛሬ? እግዚአብሔርን ምላችሁ ማክስ ዳውመን ማግባት ነበረብህ። ሙሉ የአርሰናል ቲም እንድታገባ ነበር ሲጮት የነበረው። የምር ዝም ብሎ ኳስ እየሰጡት ነበር ምናምን። ማግባት ነበረበት የሆነ ለኮንፊደንሱ ምናምን። ግን ዛሬ ጽድት ያለ ጨዋታ ነው። ማክስ ዳውመን ራሱ የጮት ማዱኬ በጣም ያበደ ጨዋታ። ሃቨርዝም ያው ማን ሙሉ ቲማችን ጽድት ብሏል። ግን ማለት ነው ማንስፊልዶች ክሬዲት ይሰጣቸዋል። በጣም 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 ማለት ከመጠን በላይ የሚገርም ጨዋታ ነው የጮቱት በእውነት በጣም ማንስፊልድ ለላ እንዳሸነፍናት ገባር ትሬኒንግ ለማለት ራሱ ትሬን አላረግንም። ገባር ትሬን አላረግንም። ምንም ማለቃቀስ ምናምን አያስፈልግም። ኤዜ ጽድት ኤዜ ባይዞ ይሄ የዚች ቦታ ንጉስ እኮ ነው። እዚህ ቦታ ፕሪሚየር ሊግ ላይ እዚህ ቦታ ብቻ እንደምንም ብለ ኳስ ስጠው ነው የምልህ። ምን አይነት ሹት ነው በእናት 3 በረኛ 2 ጽድት ያሉ ጎሎች ነው ያገባ ነው። አይካድም 2 ጽድት ያሉ ጎሎች ነው ያገባ ነው። ሳልመን የምትባየው ፈላ የሰራችሁት 1 ጎል አስከፍሎናል። ኖርምዬ ነው ገባ አይደል? ኳርተር ፋይናል 8 ውስጥ እኛ ማይንስፊልድ የሚባል ዋይፋይ ፓስወርድ ገርፈን ከች ብለናል ማለት 2 ቡድኖች የተረጋገጡት ማለት። አሁን ቼልሲ ያላት ከሬክሰም ጋር ትወድቃለች። ማን ሲቲ ደግሞ ኒውካስልን ደክመሽ ታልፊያለሽ። ምክንያቱም ማለፍ ስላለብሽ ቤተሰብ ገባችሁ አይደለ? አሁን ጠላትና ኮሜንት ላይ አለቃቀስ እንደዚህ ስለነበር እንደዚህ ስለሆነ ምናምን ነገር እንዴት ማንስፊልድን ታሸንፋላችሁ ሚልም እኮ አይጠፋም። ግሪምዝቢ ማሸነፍ አቅቶት አስብበት 4 ኮምፒቲሽን ሪላክስ አርቴታ አስጨንቀ እንደዚህ አሸንፈ ወይ አርቴታ እግዚአብሔር ኢዚ ትችላለህ። ተኩሱን ተኮስክባቸው ወይ ለሚ ማዶኪ ጎል ግን ይሄ ጨዋታ 4-0 5-0 ነበር እንዴ! 1 ጎል አገባ ይሄ ልጅ ይሄ ባለምስቶቹ እነዚህ ያቸው ኪስ ባይዛው አሪፍ ቆንጆ የሚስት አለ ተንከባከባት። ሜዳው ግን ምንድነው? ረጊታው ሆይ ማክስ ዶማን ማስክ ነው